ከተገናኘን በኋላ ወላሂ እኔ ልለቃት አልፈለኩም ማለት ነው። በጉጉት ጠብቃችሁት ስደውሉ ደግሞ ሳይመልስላችሁ ሲቀር ምን እንደሚሰማችሁ መቼም ታውቁታላችሁ። ደርሶባችሁ እኔን መሆኔ ብታቅ ደግሞ ታነሳልኝ ነበር። ያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም የሬዲሽ ቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ? እኛ ጋር አሪፍ ነው አልሐምዱሊላህ። እንግዲህ ዛሬ ለየት ባለ ቪዲዮ መተናል። ያው እንግዲህ ከጎኔ የምታዩትም ያው ዛሬ ደግሞ ያው በፍራንክ ምናምን ነገር ሳይሆን በእናንተን ጥያቄ በሚፈጥርባችሁ ነገር ይሆናል ብዬ አስባለሁ። እና ዛሬ የመጣሁት ከወዷ ሚስቴ ጋር ነው። እንዴት ተዋወቃችሁ በሚለው ሁኔታ እንግዲህ እኔና ሀያት እንዴት እንደተዋወቅን ልንነግራችሁ መተናል ማለት ነው። ይህን ከመንገራችን በፊት እንዲሁም ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ ሼርም አድርጉት፣ ኮሜንትም ማድረግ ትችላላችሁ፣ ሀሳብ አስተያየት መስጠት ትችላላችሁ። እስኪ ላይክ አድርጉ በያቸውና ለማንኛውም ከላይኩ በፊት ራስሽን እና ምንና ምን እንደሆነ እና እንጂ ብትነግራቸው ከዚህ በኋላ ምክንያቱም በሰፊው ቪዲዮ ስለሚጠብቁን ራሳችንን እናስተዋውቅ ማለት ነው። ያው እንግዲህ እኔ ሬዲሽ ነኝ ያቁኛል ብዬ ከፊሎ አስባለሁኝ። አንቺ ደግሞ ከዚህ በፊትም ያው ከዚህ ቪዲዮ ሁለተኛ መሰለኝ የሚያዩሽ አንድ ቪዲዮ ቀድመን ለቀን ነበር ብራንክ ያረኩሽን፣ ሁለት ደግሞ ያው ዛሬ ነው። ከዚህ በኋላ ደግሞ እያለ ይቀጥላል ማለት ነው። ስለዚህ ራስሽን አስተዋውቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ሀያት እባላለሁ። እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እና ቤተሰቦች ለማንኛውም እንግዲህ ወደ ገደለው ብንገባ ይሻላል ነገር ከማበዛባችሁ ማለት ነው። እና እኔና አንቺ እንዴት ነው የተዋወቅ ነው? ማነው ቀድሞ የፍቅር ጥያቄ ያቀረበው? ማነው ላፍ ያደረገው? ላፍ ያደረግሽኝ አንቺ ነሽ አይደለም? በመጀመሪያ ምን ንገረቻ? አንቺ ነሽ መጀመሪያ የፍቅር ጥያቄ ምናምን አግባኝ ኧረ እኔ ያልሽው አንቺ ነሽ አይደለም? የምር ግን የፍቅር ጥያቄ ያቀረበው ማን ነው? ነገር ተናገሪያ። የምር ማን የፍቅር ጥያቄ ያቀረበው? ለምሳሌ አንተ ነህ። ግን እኔ የፍቅር ጥያቄ ያቀረብኩ? ኧረ እኔማ አይመስለኝም። እሺ ለማንኛውም ቤተሰቦች እኔና እሷ የተዋወቅ ነው። እሺ አንቺ ተነግራቸው ወይስ እኔ ልንገራቸው? ራሴው ልንገራቸው? እሺ እኔና እሷ ያስተዋወቀን ሰው ነው። እሷም ደግሞ ሴት ናትና የኔ ያጎቴ ልጅ ነች። እሷ ደግሞ ጓደኛዋ ናት ማለት ነው። እና ገጠመኝ ልክ አንድ ቀን እንደዚህ ሱቅ ላይ ስራ ቦታ ላይ ያጎቴ ልጅ መጣችና እንዲህ ስናወራ በቃ ለምን እንዳታገባ ምናምን አለች ማለት ነው። የሆነች ልጅ አለች አስተዋውቅሃለሁ፣ ታገባታለህ ምናምን፣ ከተመቸችክ ታገባታለህ እያት ብቻ ምናምን አለች የሆነች ልጅ። እሺ ብዬ ያው አንድ ቀን ዝም ብለን እንደ ቀልድ አድርጌ ስራ ቦታዬ ዘግቼ አንድ ቀን ወደ እነሱ ሰፈር ገጠመኝ ሄድኩኝ ማለት ነው። ስሄድ ያው እሷም ደግሞ ከኔ ካጎቴ ልጅ ጋር ወደ ሆነበት ሄደው ነበር ማለት ነው። ወደ ለለቅሶ ነው። ለምንድን ነው ለቅሶ ነው? ለቅሶ አይደለም፣ ከለቅሶ ነበር ግን ለቅሶ ቆይቷል። የነሱ የሟችዋ ደግሞ የነሱ ጓደኞቿ ስለነበረች ሟች ቤተሰብ ለማናገር ምናምን ዝም ብሎ ነገር ሄደው ነበር ማለት ነው። ከዛ እኔ ሲሄድ የለችም ተባልኩኝ ማለት ነው። ያጎቴን ልጅ ነው። እሷን በአካል በምንም አላቃትም፣ በወሬ ደረጃ ነበር ማቃት። ከዛ ሲሄድ የለችም እሷ። ያጎቴ ልጅ ቴክስት ሳረግላት ያው የለሁም ምናምን አለችኝ ማለት ነው። እኮ በእኔ መጥቻለሁ ቤት ነው ያለሁት አንቺ ግን የለሽም ምናምን ብዬ ቴክስት አረኩላት። መጣሁ ጠብቀኝ አለችኝ። በዛው እሷ ይዛት እንድትመጣ አደረኳት። በቃ አብረው መጡ ተያይዘው ማለት ነው። አብረው ተያይዘው ከመጡ በኋላ እኔ ደግሞ እንዳታገኘኝ ብዬ ከቤት መስኮት በቀዳዳ እያየኋቸው ነው። ለሶስት ነበር ለአራት ነበራቸው የዛን ቀን ለሶስት ነበሩ። ከዛ ቀስ ብዬ በቀዳዳ እያየሁኝ ሳይ
እሷ አላገኘኋትም። አየሁኝ አላገኘኋትም። እንደዚህ ምንም ብዬ ባይ ምንም አላገኘኋትም። ከዛ በኋላ ትንሽ ደቂቃ ልዩነት መሰለኝ አንገቴን ቃና አረጌ ሳያት ትንሽ አገኘኋት ማለት ነው። ከዛ እልፍ ስትል አየኋት። እሷ እልፍ ስትል አየኋትና ያቺን እኔ ቤት እንግባ ያጎቴ ልጅ እኔ እንዳለው ስለምታውቅ ቤት እንግባ እያለቻት ነው። አይ እሱ ሀያት ደግሞ አይ አልገባም ትንሽ የሄዱበት ቦታ መጀመሪያ ትንሽ አርፍደው መጥተዋል መሰለኝ። አይ ቤት ይቆጡኛል ምናምን ብላ እሷ ወደ ቤት አለፈች ማለት ነው። ግን ያጎቴ ልጅ ስትመጣ ወደ እኔ ጋር ስትመጣ የእሷን ስልክ ይዛ ነው የመጣችው። ከዛ ሀያት ቀጥ ብላ ባዶዋ መጣች ማለት ነው። ያጎቴ ልጅ ልጅቷ ሴት አለች ለምን አላመጣሻትም ምናምን አልኳት። እምቢ አለችኝ እኮ ሄደች አለች ማለት ነው። ሄደች አለችኝ። ሄደች አዎ በቃ ምንም ማድረግ አይቻልም እና እንዴት ይሻላል አልኳት። ግን ስልኳ አምጥቻለሁ አለችኝ። በቃ ስልኳ አምጥተሻል? አዎ እንደው ጥሩ አጋጣሚ እንደው እሷ ባትመጣም ራሱ አሁን ተመቸ ምናምን አልኳት ማለት ነው። በምን ሀያትን ስልክ ያጎቴ ልጅ ጋር እጇ ላይ ስላለ ስልኩ ይዘን እነሱ ቤት ድረስ ሄደን ስልኩን አመጣንልሽ ብለን እንሰጣታለን በዛው። ከዛ በኋላ እኔም አያት አለውኝ ከተመቸችኝ በዛው ንግግር ይጀምራል ምናምን ነገር። ካልተመቸችኝ ግን ያው ሳናስነቃ እኔም ላሽላለሁ ብዬ እንትናል አልን ማለት ነው አሰብን። ከዛ በኋላ ቀጥ ብለን ሄድን እነሱ ቤት። ስንሄድ እሷ ደግሞ የለችም የሆነ ቤት ሄዳለች መሰለኝ። ከዛ ስንጠይቅ የለችም አሉን። ከዛ ያጎቴ ልጅ ደግሞ አስጠራቻትና እሷ ከሄደችበት ቤት ወደ ቤት እንድትመጣ ተደረገች፣ ወደ እነሱ ቤት ማለት ነው። ከዛ መጣች። ስንመጣ በር ላይ እኛ አለን፣ እኔም አለው፣ ያጎቴም ልጅ አለች። ከዛ እሷ እንዴት ነሽ ምናምን ተባባሉ ማለት ነው። ከዛ እሺ ስልኳ መጣሽልኝ? አዎ በቃ ሊሄድ ነበር ምናምን አለች ማለት ነው። ከዛ እኔ ደግሞ ያው ቀስ ብዬ ያው እያየሁ ነው፣ ከላይ እስከ ታች ምናምን እያየሁ ነው፣ ኢንፎርሜሽንም እየወሰድኩኝ ነው። ከዛ ስልኩን ከተቀበለች በኋላ ምን አለቻት? በቃ ትንሽ ለምን ወደ እዛ እንሄድም ማለት እነሱ ጓሮ ቤታቸው ጓሮ ላይ ትንሽ ራቅ ያለ ነው፣ ወንዝ ነገር አለ። ለምን ወደ ወንዙ ጋር ሄደን ትንሽ ወሬ ምናምን ነገር አንጫወትም ምናምን አለቻት ማለት ነው ያጎቴ ልጅ ለሷ። ሀያትም እሺ ያለችና ተያይዘን ወደ ወንዙ ጋር ሄድን ማለት ነው። ከዛ ከወንዙ ጋር እንደደረስን እኔ ግን ወንዙ ጋር ቶሎ እንድንደርስ ፈጣን ፊት ለፊት እንድታየኝ ብዬ ፊት ለፊት እየሄድኩኝ ከዛ ሄድኩኝ። አየኋት፣ ተገና አወራን ምናምን። ከዛ ያጎቴ ልጅ ደግሞ አየር እንዳትይዝ ብላ ፈጠን ብላ ወደ ወንዙ ወረደች ማለት ነው። እኔና እሷን ጠላ ማለት ነው። ከዛ እኔ ጠጋ ብዬ ደግሞ እሷን ወሬ ማውራት ጀመርን። እንዴት ነሽ ደህና ነሽ ምናምን ያው እንታወቃ። እኔ አከሌ ይባላለው፣ ስምሽን ብንለዋወጥ ምን ይመስልሻል ምናምን አልኳት ማለት ነው። ከዛ እኔ ስሜን ከነገርኳት በኋላ የእሷን ስም ንገረኝ ስላት ዝም አለች። ያው ስም የለሽ ብላ ነገረች ማለት እንዴ ስም የለሽ ማለት ራሱ እኮ ስም ነው ምናምን አልኳት ማለት ነው። አይ በቃ እኔ ስም የለኝም ምናምን ታይ ንገረኝ፣ የምር ያው ብንጨዋወት ቀርበሽኝ ብናወራ ያው ደስ ይለኛል እና ምን ትያለሽ ምናምን። አይ እኔ በቃ ያው ስሜ ነገርኩ፣ ከዚህ በላይ ትንሽ ከብዳ ምናምን አለች ማለት ነው። ከዛ ስሟንም ነገረችኝ። በምንም ተአምር በቃ ብዙም ሳንቆይ በቃ እሺ ምናምን ተባባለና እዛው ቦታ ላይ ወደ እሷ ቤት አደረስናትና እኛ ደግሞ ወደ መጣንበት ተመለስን ማለት ነው። ከዛ ከተመለስን በኋላ እኔ ደግሞ ያው ስራ ቦታዬም ነበር ዘግቼ ሄድኩትኝ። በሄድኩበት ተነስቼ ወደ ስራ ቦታዬ ወደ ቤት የመጣሁ ማለት ነው። ከዛ ወደ ማታ አካባቢ ደግሞ ያጎቴ ልጅ ስልኳን ስጭኝ አልኳት ምናምን፣ ስልኳን ሰጠችኝ። የማግስቱ ደግሞ ከሰዓት አካባቢ ደወልኩላት፣ አልመለሰችልኝም። በሰዓቱ ለሀያት ደወልኩኝ፣ አልመለሰችልኝም። አሁንም ደወልኩ፣ አልመለሰችልኝ። ለሶስተኛም ደወልኩ፣ አልመለሰችም። አላሁ አክበር! በጣም ነው
በቃ ማለት አንድ ሰው የሆነ በጉጉት ጠብቃችሁት ስደውሉ ደግሞ ሳይመልስላችሁ ሲቀር ምን እንደሚሰማችሁ መቼም ታውቁታላችሁ። ደርሶባችሁ ያው የምታውቁት ነገር ስላላችሁ ማለት ነው። እና ልክ እንደዛ ነው ስሜትን የተሰማኝ። በሶስተኛውም አላነሳችልኝም። ከዛ በአራተኛው ሞከርኩኝ፣ ዘጋችብኝ። ወደ አምስተኛው ደወልኩኝ፣ በአምስተኛው አነሳችልኝ ማለት ነው። ማለት ያላነሳችልኝ የኔን ስልክ ስለማታውቅ ምናምን ነው። እኔን መሆኔ ብታውቅ ደግሞ ታነሳልኝ ነበር ያው እና ምን ልላችሁ ነው። ከዛ አነሳችልኝ። ለምንድን ነው ያልመለስሽልኝ? ይሁሉ ስደውልልሽ አይ እኔ ስልኩንም አላውቀውም ደግሞ ማነህ አለችኝ። አይ እኔ አከሌ ይባላለው ማለት ትላንት ያው እዛ ወደ ወንዙ ጋር ሄደ ምናምን የእንትና ያጎቷ ልጅ እኮ ነኝ ረሳሽኝ ወይ ዛሬ በዛሬ ሆኖ ትላንት አይተሽኝ ማነህ? አይ አከሌ ነኝ ምናምን ስላት እና አንተ ነህ እንዴ? እና ለምንድን ነው ያላነሳሽው? አይ ከኔ ጋር ከፋዘር ዋጋ ፊልም እያዩ ነው። ፊልም ነው ምንድን ነው? ምን እያያችሁ ነበር? ፊልም ነበር አብረው። ከዛ እያዩ ነበር። ለዛ ነው ያልመለስኩልህ አለችኝ ማለት ነው። በቃ ችግር የለውም እና ያው እንግዲህ አውቀሽኛል አይደል? አሁን አይ አውቀሃለሁ አሁን ችግር የለም አለችኝ። ከዛ አወራን። ከዛ ማውራት ተጀመረ እየተባለ እንደዚሁ ብዙ ጊዜ ስራ ቦታዬ ስለመሆን ስራ ቦታዬ ላይ ሆኜ ስትናፍቀኝ ደውላለሁ ማለት ከስተመር ከመጣብኝ ከስተመርን ለማስቀደም ዘጋበታለሁ ማለት ነው። እያወራን አከሌ ምናምን ብዬ ዘጋበታለሁ። ከዛ ከሚገዛኙ ሰው ጨርሶ የሚፈልገው ነገር ይዞ ከሄደ በኋላ መልሼ እደውልለታለሁ። ታነሳልኛል ነው በቃ እንዲያል የተወሰነ ቀን ቆይም ማለት ነው። ከዛ ስናወራ አንድ ቀን ደግሞ ገጠመኝ። ለምን በአካል አንገናኝም ምናምን አልኳት። ብዙም ደስተኛ ሳትሆን ገጠመኝ ደግሞ ወደ አዲስ አበባ መንገድ ሄዳ ነበር። ስትመለስ ደውይልኝ አልኳት ማለት ነው። ደወለችልኝ። ከዛ መደማምሻ አካባቢ ነበር። በአካል ተገናኘን። የተወሰነ አወራን፣ ሻይ ቡና ምናምን አል። ከዛ በኋላ መልሼ ሸኘኋት ወደ እነሱ ቤት። ከዛ በሶስተኛው ደግሞ ለምን አንገናኝ ምናምን ብዬ ከዛ ያው እንገናኛለችኝ ማለት ያው ነገሩ እንዳላራዝምባቸው ብዬ ጠረጠር አድርጌ ነው እየነገርኳቸው ያለሁት እንዳይሰለች እና በቃ እንገናኝ ምናምን አልኳትና ለሶስተኛ ጊዜ ተገናኘን። በሶስተኛው ጊዜ ከተገናኘን በኋላ ወላሂ እኔ ልለቃት አልፈለኩም ማለት ነው። ማለት ተገናኘን፣ ቀጥታ በቃ ይዤ ነው የሄድኩት ማለት ከኔ ጋር ኑሮ ለመጀመር ወሰንኩኝና ወደ ራሴ ነው የጠቀለልኳት። ከዛ ቀኑን ነው የማግስቱ ነው ንከታሰረልን የማግስቱ ንከታሰረልን ኑሮ ተጀመረ ይላል። እና እንግዲህ የኔና እሷ መተዋወቅ እንደዚህ ይመስል ነበር ማለት ነው። ደቂቃዎች እንዳላዝምባችሁ ብዬ ፈጠን አድርጌ ነው እየነገርኳችሁ ያለሁት ማለት ነው። እና ዛሬ ደግሞ ያው ተጋብተን ህይወታችን እየኖርን ነውና እንግዲህ ዛሬ ከተጋባን ስንተኛ ቀናችን ነው? ከተጋባን ኦልሞስት ስንት ወር ነው? በቃ ነሐሴ ላይ ነው የተጋባነው እኔና እሷ ማለት ነው። ነሐሴ ወደ መጨረሻ አካባቢ ተጋባን። አሁን ደግሞ መቼም ታውቁታላችሁ ሰኔ በኢትዮጵያ አቆጣጠር ከሆነ ሰኔ ነው። ዛሬ ቀን 13 ምናምን መሰለኝ። ኦልሞስት አንድ አመት ሊሞላው 2 ወር ምናምን ነገር ነው መሰለኝ የቀረው። እና እንግዲህ ይህን ይመስላል የኛ መተዋወቅ። አሪፍ ነው። ግን ላላገቡ ሰዎች አግቡ ነው ወይስ አታግቡ ነው ብለሽ የምትነግሪያቸው? ለምሳሌ አግቡ ነው ብላችሁ ወላሂ ትዳር ከውጭ ሲታይና በተግባር ሲያዩት ደግሞ እንዴት ነው ብለሽ የምታስቢው? ከባድ ነው ወይስ ቀላል ነው? ለምሳሌ ከባድ አይደለም። በመጀመሪያው ሊሆን ይመስላል ግን ከባድ አይደለም ነው አይደል? እሺ አንቺ አሁን ከማግባትሽ በፊት እንዴት ነበር ብለሽ የምታስቢው ነበር? የሚከብድ ነገር ነበር የሚመስለኝ ከማግባትሽ በፊት። አሁንስ? አሁን ምንም የሚከብድ ነገር የለም። ማንኛውም እንግዲህ ላላጋባችሁም ሰዎች እንዲሁም በስደት ብዙ በየቦታው አላችሁና እንግዲህ ትዳርም ብላችሁ ለምትመኙ ሁላችሁም
ትዳርን የመሰለ አላህ ይወፍቃችሁ። በነገራችን ላይ ሁሉም ትዳር አንድ አይደለም ማለት የእያንዳንዱ ሰው ይለያያል። ያው ሲገጥም ነው እንጂ ትዳር ከባድ ነው። ለምሳሌ ያለ መጣጣም አለ ትዳር ላይ ጭቅጭቅ መጣላት ምናምን ወላሂ ያለ ነው። ይሄ 100% ማመን አለባችሁ። ምንድነው በቃ አንድ ሰው አብሮ ሲኖር መጨቃጨቅ ምናምን ግን ያ ምንድነው በመቻቻል ምናምን እስካሁን እኛ የምናበራራምደው ነገር ቢኖር በመቻቻል እንጨቃጨቅ እኮ እንችላለን ምናምን ነገራቶች ግን ያው ነገራቶችን በመወያየት ምናምን እኛ ራሳችን ላይ እንጨርሳለን። ከዛ ህይወታችንን እንኖራለን። ነገ የተሻለ ለመኖር ተስፋ እናደርጋለን ማለት ነው። እና ይመቻችሁ። እንግዲህ እስከ አሁን የነበረን ቆይታ ከልብ እናመሰግናለን። በመጨረሻም ግን ይህን ቪዲዮ ስታዩ ይሄው እስካሁን እየተከታተላችሁ ነው። ለምሳሌ ላይክ አድርጋችኋል፣ ሰብስክራይብ አድርገዋል። እስኪ ሰብስክራይብ አድርጉ ባያቸው። ማንኛውም እንግዲህ ምንድነው አንቺ ሰብስክራይብ በይ እስኪ ሰብስክራይብ እኮ ሰብስክራይብ አድርጉ ባያቸውስ። እንግዲህ ቤተሰቦች እንግዲህ እናንተ አውቃችሁ የምታደርጉትን አድርጉ እንጂ ለማንኛውም ይህን ይመስላል። ሐሳብ አስተያየት ካላችሁ ኮሜንት ላይ ዱቅ አድርጓት። እኛንም እንግዲህ ማበረታታት ይልመድባችሁ። አበረታቱን፣ ሰብስክራይብ አድርጉ፣ ሼር አድርጉ። በብዙ ቪዲዮዎችን እንመጣለን። ያው ከውዷ ከሚስቴ ጋር በሚያስፈልገው መልኩ እንመጣለን። ይመቻችሁ። መልካም ጊዜ፣ መልካም ቆይታ። እንወዳችኋለን። ባይ ባይ።